እግዚአብሔር እርሳኝ ብትሉት እንኳን አይረሳችሁ። አልፈልግም ከዚህ በኋላ እንዳትከተለኝ እንኳን ብትሉት ሳያውቅ ነው ብሎ ነው የሚከተል። እናንተ ምንም ያክል ወይም እኛ አብዛኞቻችን እግዚአብሔር ምን ያክል በህይወታችን እንደሚያስፈልገን ላናውቀው እንችላለን። እግዚአብሔር ግን ለኛ ምን ያክል እንደሚያስፈልገን ጠንቅቆ ያውቀዋል። ለዛ እኮ ነው የማይተወን። አይገርማችሁ? እኛ እኮ ምንም ያክል እሱን መከተል በሱ ቤት ውስጥ መኖር ጥቅም አልባ ሊመስለን ይችላል። እሱ ግን እዚህ ቤት ውስጥ እኛን ማቆየቱ ጥቅም እንዳለው ጠንቅቆ ያውቃል። የሚያኖረን በዚህች ምድር ላይ ለዘላለም ዘልቀን እንድንኖር ሳይሆን በዚህች ምድር መሰላልነት መልካም ሥራ ሰርተን በምግባርና በሃይማኖት ታንጸን ዘላለማዊ ሕይወትን ለመውረስ። አንዳንድ ሰው እኮ የዘላለም ሕይወትን ለመውረስ እግዚአብሔርን ከመለመን ይልቅ ያለኝን ነገር ምክንያት አድርጌ እወርሰዋለሁ ማለት ይችላል። ይሄ ባለጸጋ እኮ ገንዘብ አለው። ገንዘቡን ለእኔ ቢጤ በመስጠት የዘላለም ሕይወትን መውረስ ይችላል አይችልም? ይችላል አይችልም? አይዟችሁ ተጠራጠሩ። ይችላል አይችልም? እንዴ ለድሆች ቸርነትን የሚያደርጉ ንዑዳን ክቡራን ናቸው እነሱ የእግዚአብሔር ልጆች ይባላሉና እኮ ተብለናል። ለድሃ ቸርነትን ማድረግ መልካም የሆነ ነገር እኮ እንደሆነ እናውቃለን። ምጽዋትን መመጽወት የእግዚአብሔርን መንግስት እንደሚያወርስ እናውቃለን። ይሄ ባለጸጋ ግን እጁ ላይ ካለው ገንዘብ ይልቅ የጎደለውን ነገር ከእግዚአብሔር ማወቅ ፈለገ። እጃችን ላይ እንደ ገንዘብ እግዚአብሔር ከሰጠን ብዙ ስጦታ ይልቅ የጎደለኝ ምንድነው ብለን ጠይቀነው እናውቃለን? እንደኛ ሁሉ ያለን እኮ ነው የሚመስል። ሁሉም ነገር በእጃችን ቁጥጥር ስር የሆነ እኮ ነው የሚመስል። ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ አስተሳሰብ ያለው በአስተሳሰቡ፣ ቦታ ያለ በቦታው። ምን አለፋችሁ እኛ አለን ብለን የምንመጻደቅበት ነገር በሙሉ የእሱን መንግስት የሚያወርሰን ይመስለናል። ግን ያለን ነገር የእግዚአብሔርን መንግስት የሚያወርሰን እሱ ሲጨመርበት ነው። እየሰማችሁ ነው? ሀብት ኖሮት ሰው እግዚአብሔር ከሌለበት ድሃ ነው። አስተሳሰብ ኖሮት እግዚአብሔር ከሌለበት አስተሳሰብ ውስጥ ድሃ ነው። ንብረት ኖሮት ንብረት ውስጥ እግዚአብሔር ከሌለበት ድሃ ነው። ምንም ጥርጥር የለው። እግዚአብሔር ሰጥቷችሁ እሱን ከሚነሳችሁ እሱን ይዛችሁ ሁሉም ቤታጣባችሁ ይሻላል። ብዙ ሰው ግን ከእግዚአብሔር የሚሆነውን ነገር ነው የሚፈልገው እንጂ እግዚአብሔርን አይፈልገው። ብዙ ሰው ቤተክርስቲያንን ስለምትሰጠው ነገር ይፈልጋታል እንጂ ቤተክርስቲያንን እውነተኛ እንፈልጋታለን። ቤተክርስቲያንን አንተውሽም ብለን ስንናገራት እኮ ስንት የተውናቸው ቤተክርስቲያኖች እኮ አሉ። አንዲቷ ቤተክርስቲያን ስርዓቷን አምልኮ የምንፈጽምባት እቺ ግንቧ ብቻ እኮ አይደለችም። ባሪያ ሥላሴ ደሙ የፈሰሰለት የሰው ልጅ ሰውነት እኮ ቤተክርስቲያን ነው። ስንት የተውነው ቤተክርስቲያን የለም እንዴ? ስንት የዘነጋ ነው ቤተክርስቲያን እኮ አለ። ተውታራ ሩቅ እንደውም አንሂድ። የራሳችንን ሰውነት ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ሲናገር እኮ ሰውነታችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁም ብሎ ተናግሯል። ስንት የኛ ሰውነት ሆኖ የእግዚአብሔር ቤተ መቅደስ ማረፊያ መሆን ሲጠበቅበት ቤተ መቅደስ መሆኑን የተውነው የለንም እንዴ? እዚህ ውስጥ የሚመለከው እግዚአብሔር እናንተ ውስጥ መመለክ እንደሚፈልግ አታውቁም? ክርስቲያኖች እዚህ ውስጥ ሥጋውና ደሙን የምትቀበሉት እግዚአብሔር እናንተ ከእርሱ ውስጥ ማረፍ እንደሚፈልግ አታውቁም? እስከ መቼ ድረስ ነው ቤተክርስቲያንን አንተውሽም እያላት ስለ ግንቡ ስለ ሥርዓት አምልኮ በምንጨነቅበት ልክ ስለ ራሳችንም ነፍስ ማሰብም አለብን። ስለ እግዚአብሔር ለምትሰጡት ብዙ ስጦታዎቹ እግዚአብሔር በላይ በሰማያት ዋጋ ይሰጣል። ምንም ጥርጥር የለውም፣ አትጠራጠሩ። ምንም ከምትሰጡት ስጦታ በላይ ግን እናንተን ሰጣችሁ የሚመስል አይነት ስጦታ ግን አታገኙ። ለዛ ነው ልበ አምላክ ዳዊት መዝሙር 77 በቅዱስ 76 ላይ ሲናገር ፍየል ታመጡልኝ ዘንድ ለኔ ምኔ ነው ይላል እግዚአብሔር። እውነቱን እኮ ነው። ፍየል አሁን ለእግዚአብሔር የምታመጡለት ምኑ ነው? በጉ፣ ከብቱ፣ በሬው ምኑም እኮ አይደለም። እኚህ በሙሉ ከሱ መጥተው ለኛ የተሰጡ ናቸው። እነዚህ በሙሉ ወደ እግዚአብሔር ቤት ለመምጣት አያስቸግሩም። ሂድ ብትለው የሚሄድ ከብት ነዋ። እረኛ እስካለው ድረስ ወደፊት መርቶ መግባቱ አያቅተው። ከሱ ወጥተን ወደሱ መመለስ የከበደን ቤተክርስቲያኖች እኛው ነን።